በቃ እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። አንተ ፍቅር ስትላት እሷ ማን ነው የምትልህ? ያው አባት ትስም እኮ በቃ አንተ አባት እሷ ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ነው? አሾይና ነው። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ የተለያዩ ቪዲዮዎችን ይዤ መጥቻለሁ። እነሱ ምንድናቸው? እንግዲህ 2017 አጋማሽ ጀምሮ 2018 በሙሉ የሴቶች አመት ይመስለኛል። እንግዲህ ዘንድሮ ወሽመጤ ቁርጥ ያለ ቁጥር 2 ተለቋል። እንግዲህ ደግሞ ብቻ አያድርስ ነው የሚባለው። እኔ እየቀለድኩ አይደለም፣ ግን ብዙ ሰው እየተቀባበለ ስለሚለው ነው። እሱ ነገር ምንድነው እንግዲህ አንድ ልጅ በጓደኛምነት ይቆዩና ብር ተበድሮ ወደ ውጪ ይልካታል ሰርታ እንድትመጣ አይ ቲንክ ይመስለኛል፣ እንደዛ ይመስለኛል። እና እዛ ከሄደች በኋላ እንግዲህ ተቀየረችብኝ፣ አግባ ይችላ ላጋባ እያለች ጓደኛዬን እያለ ነው። ሁለኛው ደግሞ እንግዲህ ብሩክና ሃይሚ እንግዲህ ሰሞኑን ያው ለበዓል ለመስቀል ቡታጅራ እንደገቡ ናቸውና ጋሽዬና ሙሽዬ ተገናኝተው ሴት ልጅ ውለድላት እያለው ነው ጋሽዬ። እንግዲህ ጉድ ነው ዘንድሮ እና እሱንም ማሳያችኋለሁ። ሌላው የሄርሚ አፍቃሪ እንግዲህ ከሐዋሳ ብቅ ብሏል። ከአሁን በፊት እንተዋወቅ ነበር ብሏል። እንግዲህ ምንድነው ከየት እስከዛሬ ድረስ የት ነበረ የሚለውን እናያለን። አራተኛው ደግሞ ሩታ እንግዲህ ያው መውለጃዋ ሰዓት ደርሶ ቡታጅራ ይመስለኛል ቤተሰቦቿ ጋር ሄዳለች። እሱን ቪዲዮ አሳያችኋለሁ። ይሄን ቪዲዮ ባካችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ 2000 3000 እያለን 10000 እንድረስ እወዳችኋለሁ። ወደ ቪዲዮአችን እንግዲህ ቤተሰቦቼ ያው ጓደኛውን ወደ ውጭ ከላከ በኋላ ሳውዲ አረቢያ ነው ብሏል። እንግዲህ የላካት ልጅቷን ከላካት በኋላ እንግዲህ ምን አለችው? አልፈልግህም አለችኝ እያለ ነው። እንግዲህ ከባድ ነው፣ ጉድ ነው ዘንድሮ። ምንድነው ጉድ ሳይሰማ መስከረም አይጠማም ይባላል። እና እንግዲህ ወሽመጤ ቁርጥ ያለ ቁጥር 2 ተለቋል። እስኪ ያለውን ላሰማችሁ። አንተ ያለ እሷ መንቀሳቀስ አትችልም። በቃ እንደዛ ነው የሚሰማኝ። ቆይ እንዴት ነው የሚያደርግ አሁን ፍቅሩ? እስኪ ግለጽ። ተይኪም በእናትሽ መጀመሪያ የጠየኩት እስራኤል ልስራበት። ቆይ ተይ እንዴት ነው የሚያደርግ አሁን? አንተ ያለ እሷ ስራ መስራት ያለ እሷ መለወጥ አትችልም። የምር ሙዳ ይያዝም ስትመጣ ድቅን ብነው ነው የምትልብህ። እሷ ምንድን ነው የሚያደርገው? እኔ እንትኑ በቃ ከእሷ ጋር ከተጣለው የሆነ ስራ አይሰራኝም። የሆነ ክፉ ቃል ካወጣት እንኳን የሆነ ምን አስከፍቻት ነው ብዬ ስለማስብ በቃ አልችልም። ብዙ ስሜቶች ይሰሙኛል። መቆጣጠር አልችልም ራሴን። ትክክል ነገሮች አይሰሙኝም። በቃ እነዚህ ነገሮች ስለማይሰሙኝ እሷ ከጎኔ የሆነ ግነት አይዞህ ካለችኝ ያንን ነገር ማድረግ እችላለሁ። ትጠብቀኝ 1 አመት ብቻ ትስጠኝ። ያን 1 አመት ሰጣኝ። በ1 አመት ውስጥ እኔ ለውጥን አሳያታለሁ። ተለውጬ ማሳየት ፈልጋለሁ። በነገራችን ላይ እንግዲህ ልጁ እንዳለው እንግዲህ እሷን በቃ የሆነ ኔጌቲቭ ነገር ከተናገረችኝ፣ መጥፎ ነገር ከተናገረችኝ ምንም ነገር ስራ ለስራ ብለው አይሰራልኝም ነው ያለው። እንግዲህ ምግብም ልብላ ብለ አይበላልኝም እያለ ነው እንግዲህ ልጁ። በቃ እኔ እንጃ 1 አመት ከታገሰችኝ ተለውጬ ያሳየታለሁ። አሁን ለምን አትለወጥም? አንድ ሰው ለምንድን ነው ግን ሴት ልጅን ተስፋ የምታደርጉት? ወንዶች እባካችሁ፣ እኛ ወንዶች ማለት ነው ይቅርታ አድርጉልን፣ ፈጣሪ ነው በቃ ተስፋ ማድረግ ያለብን እንጂ ሰው እንዴት ተስፋ ይደረጋል? እኔ አሁን ፍቅረኛ ላይ ልበል ነው ግን የለኝም። ግን ተማምነን ላኳት ውጪ ኦር ሳውዲ ወይ የትም ሀገር እርግጠኛ ነኝ 100% 99% እንደምትቀየር እርግጠኛ ነኝ። የሆነ ታይም ላይ ትቀየራለች። በቃ የሴት ልጅ ይሄ ባህሪው ነው። በቃ ምንም ማድረግ አትችልም። በቃ አበሻ ወንድ ብዙም አብዛኞቹ እኛ ወንዶች የአበሻ ወንዶች ብዙም ለሴት ልጅ ፍቅር የመስጠቱ እንትን 80 or 85% አሁን ውጪዎች
ብዙ ነገር እንትን ይሏቸዋልና ለዛ እኮ ነው አሁን እየሄዱ ሁሉን ነገር የሚቀይሩት። እስቲል ነው አይደለም ከኢትዮጵያ ሌላ ሀገር ሄደን ከክፍለ ሀገር እዚህ መተን ራሱ እንቀየራለን፣ እውነት ለመናገር ማለት ነው። እና ወንድ ነህ አንተ በቃ ጠንክር። ፍቅር ይዞት ያላንደፋደፈው ሰው የለም። እኛም በሰዓቱ የልጅነት የአይን ፎንቃ በ15 ዓመት በ14 ዓመታችን አንደፋድፎ ነበር። ግን ያው ሁሉም ነገር ያልፋል። ግን እንደዚህ የተጋነነ አይደለም። ወንድ ልጅ ነህ፣ በሀያዎቹ እድሜ ውስጥ ነው ያለኸው። መስራት ነው በቃ ያለብህ፣ ወጥረህ መስራት። ሴት ልጅን ተስፋ አታድርግ። በቃ እሷም ትስራ፣ አንተም ጸጥ ብለህ ስራ። እኔ ራሴን ነው የማስተላልፈው እና አንተም ስራ እሷም ትስራ። በቃ በኋላ አንተም ሲኖር እሷም ይዛት በኋላ በቃ ትልቅ ማለት በትልቁ ሁሉን ነገር አድርጋችሁ ተከባብራችሁ ትኖራላችሁ። በቃ እንጂ ሴት ልጅን ተስፋ ማድረግ አታድርግ። በቃ ፈጣሪ ነው ተስፋ ማድረግ ያለብህ። እኔ በነገራችን ላይ እኔ የሰው ልጅ መቼም ቢሆን ተስፋ አላደርግም። እስቲል እስካሁን ድረስ የተጎዳሁት ወደኋላ የቀረሁት ሰውን ተስፋ በማድረግ በቃ ብዙ ነገር እኔ በቃ ተስፋዬ መድኃኒዓለምና መድኃኒዓለም ብቻ ነው ከክፉ ነገር የሚያወጣኝ። እስቲል ነው ይሄን ቪዲዮ ስቀርጽ ከሁለት ሰዓት በፊት የተደረገልኝ ነገር ብነግራችሁ እኔ እሱ ብቻ ፈጣሪ ነው የሚያውቀው። እግዚአብሔርን ነው የምላችሁ። ብቻ ክብሩን መድኃኒዓለም ሁሉን ነገር ይውሰድ። ክብሩ ይስፋ መድኃኒዓለም። አሁንም ዛሬም ነገም ማለቃቀስ የለብህም በጭራሽ። እንዴ በጭራሽ። ወንድ ልጅ ነህ፣ ስራ ውጣ፣ ስራ ሰርተህ በቃ ለሁሉ ፈጣሪ ያለው ብቻ እግዚአብሔር ይመስገን። ለሁሉ ነገር የሰው ልጅ ተስፋ ማድረግ ጥሩ አይደለም። እስኪ ደግሞ ሌላ አንዳንድ ቪዲዮዎች አሉ፣ እስኪ ላሳያችሁ። አንተ ፍቅር ስትላት እሷ ማን ነው የምትልህ? ያው አባት ትስም እኮ በቃ አንተ አባት እሷ ፍቅር አለ ፍቅር በሁለታችሁ መካከል ተሰጣጣችኋልና ይሄን ብታደርግ ተፈተነ ይሆናል። አይ ተፈተነ ቢሆን እንደዚህ አትለኝም ነበር። ፍቅር ኦቨር ይወጣል። አዎ አውቃለሁ። ለፍቅር መስዋዕትነት መክፈል ያለ ግዴታ ነው። ፍቅር እኔ ምን ልበላልካት? ኃይለኛ ምን አልካት አንተ? ከባድ ነው። አይ እኔ ምን እላታለሁ? ዝም ታረ ወጋቸው ለቀስ ተብሎ ወጋ ይደረጋል። ምን አንተ አልመለስክላትም? ፎቶ ስትልክልህ ዋው ታምራለች ወይ ስልኳንም ማምጪ ምናምን አላልክም? በጭራሽ ይደነግጣል። ሌላ ነገር ነው። እንዴት ጥንቺ ያለሽ እና ያልኳት እሷም እኮ ፈተነች። አንደኛ ፈተነች። እንፈልጋታለን። አንደኛ ይወልት ሀዲ ነገራችን ላይ እኔ አሁንም ደግሜም ደጋግሜም ወጥተህ ስራን ስራ። አንድ አመት ተጠብቀኝና ተለውጫ ሳይሻለሁ ከማለት በቃ ወጥተህ ስራ። በቃ ወጥተህ ስራ። እኔ ብዙ አጋጣሚዎች አሉኝ፣ ግን እነዛን ነገሮች አሁን ዝም ብዬ አላወራቸውም። ግን ወደፊት አንዳንድ እንትኖች ላይ እድሉ ከገጠመኝ እንትን ልንለው እንችላለን። ግን እንዲህ ሚዲያ ላይ ወጣችሁ የምታለቃቀሰው ወንዶች እኔ እንጃ። ሴት ልጅ እውነት ነው፣ ሴት ልጅ ተጎድታ ብታለቅስ እርግጠኛ ነኝ ማንም ይረዳታል። ወንድ ልጅ ግን ተጎዳው ብለህ ማልቀስ የለብህም፣ የምር የለብህም። እንዴ ውጣ፣ ስራ። በቃ ስራ ያስከብርሃል። በቃ የኔ እንትን ነው የኔ አቋም ነውና ወጥተህ ስራህን ስራ። በቃ የዛን ጊዜ ሲኖርህ ትከበራለህ። በቃ ባጭሩ ማለት ነው። ሲኖርህ ማንም ቢሆን ይደውልልሃል። ማንም ቢሆን በቃ አንተን ለመቅረብ ብዙ ነገር እንትን ይላል፣ ይጣጣራል። ታውቃለህ? እና ያለ ማለት ነው። ሰሞኑን እንግዲህ ሃይሚና ብሩኬ እናትና አባቶቻቸው ሁለቱም አስተዋውቀዋል። በስመ አብ ደስ ይሄ ነገር በቃ መስመር እየያዘ ነው። ኦልሞስት ከ50% በላይ እየሄደ ነው። በቃ ትንሽ ነው በቃ ይቀራው። አሁን ትንሽ በቃ ሁሉንም የቤተሰብ መተዋወቅ መጥቷል። አሁን ቀጥሎ ሽምግልና ይላካል። ቀጥሎ የቀለበት ፕሮግራም ይደረጋል። ቀጥሎ ሰርግ። በቃ እግዚአብሔር ይርዳችሁ ነው። እኔ በግሌ እግዚአብሔር ይርዳችሁ ነው የምለው። እስኪ ጋሽዬና ሙሽዬ ሲገናኙ እንግዲህ ጋሽዬ በጣም እልም ያለ አራዳ ነው ጋሽዬ ማለት ይውል እናት ወጣት ናት። አራዳ እውነቴን ነው። እንዴት ነው? ሰላም ነው ጋሽዬ? እኔ ቪዲዮ ላይ ነው ማያት። በእናትህ እንዴት ስትቀርብ ደግሞ የባሰ ጌታን
ጠጋ በይ ወደዚህ ወንበርሽን አስጠጊ። አዎ እግዚአብሔር ቆንጆ እናት አለ፣ ወጣት እናት አለ። ብሩክ የምራቸውን ነው እኮ ቆንጆ ነሽ እኮ ምን ነው እግዚአብሔር በጣም ነው አሽኮረመ አሁን እኔ ማለት ነው እውነቴን ነው እግዚአብሔር እኔ ማለት ነው በጣም ቆንጆ ነኝ ነው ብዬ በቃ ራሴን አሳምናለሁ። ብሩኬ ቃል አስገብተውታል። የመጀመሪያ ልጁ ሴት ከሆነች ለእናቱ ነው። ያው ከእናት ውጭ አሁን ምን አለ? በቃ ከእናት ውጭ እኔ ያለው ባለቤት ያለች በቃ ሌላ ምንም የለም እና ማለት ነው እንግዲህ የመጀመሪያ ሴት ልጅ ከሆነ በእርግጥ ታላቅ ወንድሙ መለኛው ራሱ ወንድ ነው መሰለኝ ሰሞኑን የወለደው ክርስትናው ራሱ ዛሬ ነው ይመስለኛል። እና ለዛ ነው እንግዲህ ውለድ ተብሏል። ሃይሚ እንግዲህ ተዘጋጂ ጠብቂ። እግዚአብሔር ናይ ቪዲዮ ላይ እውነቴን ነው እኔ አድናቂዋ ነኝ። እኔ ከሆዴ ነው እግዚአብሔር እውነቴን ነው በጣም አደንቃታለሁ። ቪዲዮ ላይ ምናምን ስከታተል በጣም ደስ ትለኛለች። ደግሞ እውነቴን ነው በጣም እግዚአብሔር ጀግናና መሰለ። አዎ እግዚአብሔር አምላክ ያኑርልህ። ጎበዝነት ነው በጣም እውነት እና እንዴት መሰለህ አሁን ወይኔ እናቴ ብትኖር ስላለ በዚህ እድሜ ማለት ነው በዚህ እድሜ በቃ እኔ ቀናለሁ የሆነ የሰዎች ምናምን እናት እንዲሳይ ወይኔ እናቴ እንደው ብትኖርስ እላለሁ። ግን እስካሁን እንደማትኖር ያው እንግዲህ አትኖርም። እኔም መሀል እድሜ ላይ ነው ያለሁት። አሁን አትኖርም። ግን አሁንም ወኔ ማለት ነው ወኔ በቃ ይነሽጠኛል የሰው እናት ሳይ እኔ ለምን እናቴ ነው እንትን እላለሁ። እንግዲህ እግዚአብሔር አምላክ አንተ እድሜው አለምን እስከ መጨረሻ እንድትበላ በቃ ልጅ የለሽም ነው ሴት ልጅ አልወለሽም ወንድ ጎረምሳ ነው ሁለት ነበረሽ እዛው አራስ ቤት ሁለት አንዷ ተልቆ ነው እንግዲህ አሁን ሴት ልጅ ይኖርሻልስ? አንጠብቃለን ደግሞ ሴት ይወልዳል ብዬ ብጠብቅ ወንድ ወለደ። አይ እንደ ብሩክማ አሁን መጀመሪያ ሴት ነው የሚወልደው። ሴት ነው የሚወልደው። ታላቁ ወንድ ነው እሱ የሚወልደው። እኛ ቤት በቃ ሴት አይገባም። ሴት ይወልዳል ብለን እየጠበቅን በቃ አሁን ጠብቄ በቃው ከብሩክ እንታያለሽ። በቃ የመጀመሪያ ሴት ልጅ ቃል ትገባላታለህ ቃል ትገባላታለህ። የመጀመሪያ ሴት ልጅ ከወለድኩ ላንቺ ነው የምትከባከበው። ብሩኬ በጋሽዬ ቃል ገባል። የመጀመሪያ ልጁ ሴት ልጅ ሆነች። እንግዲህ ለሙሽዬ ለመስጠት እንግዲህ ያው ቃሉን አስገብቶታል። የመጀመሪያ ሴት ልጅ ከወለድኩ እንግዲህ ውለድ ተብሏል። እንግዲህ ተዘጋጅ ነው የምለው እኔ በግሌ ሃይሚ ተዘጋጅ። እንግዲህ ቀለበት ያው ሁሉ ነገር ስቴፕ ባይ ስቴፕ ይሆናል። ሁሉ ነገር ግን ያው ወደፊት አይቀርም። በቃ ድሮ እናቶቻችን አያቶቻችን ባለፉበት መንገድ እኛ እናልፍም። እግዚአብሔር እንግዲህ ያው እግዚአብሔር የባረከው ነው። የከተማ ሰው እኮ እግዚአብሔር ያው እንግዲህ ይሄንን አድርግ ይሄን ውለድ ይሄን አትውለድ አይባልም። ሁሉን ነገር ፈጣሪ የሰጠው ነው። ስለዚህ ወንድም ሰጠ ሴት ያው የራስ ነው። እንግዲህ ምንም ማድረግ አይቻልም እና ይሄ ነው እንግዲህ በቀጣይ የሄርሚ አፍቃሪ መጥቷል ከሐዋሳ። ሄርሚ እንግዲህ ከአብርሽ ጋር ነው ያለችው አሁን ሰሞኑን። ያው ምን ልበላችሁ በቃ ከአብርሽ ጋር ፈታ እያለች ነው። እሱ ጓደኛው የድሮ ጓደኛው እንግዲህ ከሐዋሳ መጥቷል። አውቃታለሁ፣ አብረን እንሰራ ነበረ፣ ጓደኛዬ ነች ብሏል። ሄርሚ ማለት ነው አንድ ድርጅት ላይ አብረን ስራ ሰርተናል። በጣም ማጣት በቅርበት የማጣት ጓደኛዬ ናት። ሄርሚ ማታስከፋት እና ማታስቀይማት ደስ ይላል። ይሁን ብዙ ነገሮች ይሰጣል። እሷ አንድ ድርጅት ላይ በቅርበትም ስለማጣት ባህሪዋንም ቤተሰቦቿ ጓደኞቿንም በደንብ ነው ማጣቸውና በጣም አሪፍ ልጅ ናት። ማፋኛታለሁ ግን ደግሞ በዚሁ አጋጣሚ ታውቃት ከሆነ አንዳንድ ነገሮችን እንዴት የነበራት ላይፍ ምንም የነበራት ላይፍ ስራ ቦታ ሊሆን ይችላል። ሲያምር ነገሮችን ነገር ሚስጥር እናወጣታለን። እሺ ሚስጥር አወጣ እንዳትለኝና
በጣም አሪፍ ልጅ ናት። በስራ ቦታውም ኖ እንግዲህ ሐዋሳ ላይ እንግዲህ ይተዋወቃሉ። አንድ ድርጅት ውስጥ ይሰሩ ነበር እነዚህ ልጆች ሄርሚና ኤርሚ ግሬስ እንግዲህ ትላንትና ነው። አይ አብርሃም፣ እኔ እኮ ሁልጊዜ ስለ አብርሃም መልካምነት ብዙ ጊዜ ተናግሬያለሁ። በአንድ ስልክ ደውሎ በኢንቦክስ አውርቶት ማለት ልጁ ከአሁን በፊት ብዙ ጥሮ ምንም አይነት ቪው አላገኘም፣ ላይክ እንደኔ ማለት ነው። እና አማራጩ ምንድነው? በቃ ወደ ተሻለ ሰው ማለት መሄድ ማለት ከዛ አብርሽን በውስጥ አወራው። ቪዲዮ እንዳያችሁ ትላንትና ማለት በውስጥ አወራው አብርሽን። ከዛ አብርሽ ደግሞ ወደዛው መለሰለት። ከሐዋሳ አዲስ አበባ መጥቶ እንግዲህ አያችሁት ዛሬ 11000 ሰብስክራይበር ምናምን ደርሷል። 11600 ምናምን ቅድም አያዩት ቪዲዮ በ24 ሰዓት ውስጥ 100 ምናምን ከመቶ 3000 እኔ ቅድም እስከ ያያዩት ነበርና 103000 ምናምን በላይ ደርሷል ቪዲዮ ማለት ነው። አያችሁ አንድ ሰው ምን አይነት ተጽዕኖ እንደሚፈጥር አያችሁ። እንግዲህ እኔ የቡታጅራ ልጆችን የምወዳቸው ያለ ምክንያት አይደለም። በቃ ለሰው ያላቸው ትብብርነት፣ ለሰው ያላቸው በቃ የእድገታቸው ለሰው እድገት በቃ የሚመኙት ነገር በቃ ሰው እንዲቀርባቸው የሚያደርጉት በቃ እንደዚህ ነው። ለዚህ ነው በቃ ይሄ ልጅ አሁን ከሐዋሳ ድረስ መጥቶ አብርሽን አናግሮ ቻናሉም ሞኔታይዝ ሆኖ ዋች አወሩ ሰብስክራይበሩ እንኳን ሞልቷል 1100 ምናምን ነው። ግን አሁን 11600 ገብቷል። እኔ እንጃ በቃ ይለያል። እግዚአብሔር እድሜና ጤና ይስጣቸው። በቃ የሰው መንገድ የምትከፍቱ ለእናንተም እግዚአብሔር 10 እጥፍ ይክፈትላችሁ። እግዚአብሔርን በቃ እውነት ለሰው ልጅ መልካምን የምትመኙ እግዚአብሔር መልካሙን ነገር ይስጣችሁ ነው እኔ በግሌ እምለው። እና አብርሽ እግዚአብሔር መልካሙን ነገር ይስጥ። ገና ብዙ ልጆችን እንትን ትላለህ እኔንም ጨምሮ ማለት እንግዲህ ውሎህን ከጥሩ ሰው ጋር መዋል ምንድነው። እኔ የሆነ ቦታ መጽሐፍ ቅዱስ ሳነብ ከቸር ሰው ጋር ከዋልክ ቸር ትሆናለህ፣ ከጥሩ ሰው ጋር ከሆንክ ጥሩ ትሆናለህ፣ ከመጥፎ ሰው ጋር ከሆንክ መጥፎ ትሆናለህ ነው። መዝሙረ ዳዊት ላይ ነው መሰለኝ ሳነብ። መዝሙረ ዳዊት ላይ እያነበብኩ ነበርና ሳይ በጣም ነው የገረመኝ። እግዚአብሔር ከጥሩ ሰው ጋር ከዋላችሁ መቼም ቢሆን ፍሬ ታፈራላችሁ። በቃ ከጥሩ ሰው ጋር ከሆናችሁ ሰላማችሁን ታገኛላችሁ። ከጥሩ ሰው ጋር ከሆናችሁ እድገታችሁን በቃ ትጀምራላችሁ። በቃ ሰላማችሁን አግኝታችሁ እድገታችሁን ትጀምራላችሁ። እግዚአብሔር ደግሞ ሁሉም ነገር ደረጃ በደረጃ ከፍ ከፍ ያደርጋል። እና አብርሽ ትችላለህ፣ ጀግና ነህ። ይሄን ልጅ እንግዲህ መንገዱን ከፍተህለታል። ያንተንም እግዚአብሔር 10 እጥፍ አድርጎ ይክፈልህ። እውነትም ጀግኖች ናቸው። እኔ የቡታጅራ ልጆች በቃ ለኔ ጀግኖች ናቸው። ብራንድ እግዚአብሔርን እና ይሄን ለማለት ነው። እንግዲህ ሰሞኑን ትናንትና እናትና አባቷ ጋር ሄዳለች። እናትየዋም አባቷም በደስታ ተቀብለዋታል። እና ያው እንግዲህ የሞሎጂዋ ሰዓት ደርሶ መሰለኝ እንግዲህ እና እስኪ አንድ ቪዲዮ ላሳያችሁ። ከሌሉ ግን አለቀልኝ። እውነት እዚህ ልከርም ነው ማይዬ ወይዬ አለሽልኝ። ደህና ናችሁ? ማር ወይዬ አለኝ መስከረም። ደህና ናችሁ? ወይኔ አሁን እኮ ልወጣ ነበረ። ወዴት? ይሄው እንደዚህ አብሮብሽ ምናምን ተጠርቻ። ወይኔ ውድ ነው ይብልኝ። እንግዲህ እንዳያችሁት ነበረ። ያው እናቷ ጋር ሄዳለች። እግዚአብሔር እናቴ ቅድስት ድንግል ማርያም በሽልም ታውጣሽ። አሁንም ደግምም ደጋግም የሚለው ይሄን ነው። እና እንግዲህ የዛሬ ቪዲዮአችን ይሄን ይመስላል። በቀጣይ በቆንጆ ቪዲዮዎች እመጣለሁ። ይሄን ቪዲዮ ባካችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ። ቴንክ ዩ ሶ ማች